ሰብስክራይብ እንዳረሱ። እንግዲህ ታዋቂው ባለሀብት ወርቁ አይተነው የደሃ አባት እየተከሰሰ ነው። ያው እኔ ወርቁ አይተነው በጎ ነገር ሲሰራ ነው ማቀው፣ በጎ ነገር ሲተገብር ነው ማቀው። ግን ኤዶ የሚባል አሜሪካ የሚኖር አንድ ወንድማችን እንደዚህ እየከሰሰው ነው። ሰምተን እንምጣ እስኪ አንዴ። ጀግና እነዚህ አይነት እርኩሶች እነዚህን ገለመሞት አይደል እንደ ፍየል በልተ ጠብሰ በልተ መሞት ራሱ በጣም ትልቅ ነገር። እሺ ሰላም ጤና ይስጥልኝ። ስለዚህ ወርቁ አይተነው ይባላል። ሶሻል ሚዲያ ላይ ነው ያየሁት። አንዲት ልጅ በዚህ ጋራ የምታዩት ልጅ እሷን ከሷት ነው በፍርድ ቤት አውሮፓ ውስጥ የሚባል ነገር ሰምቼ ነው። ለማንኛውም ትንሽ ነገር ለመናገር ነው። ወርቁ አይተነው የምትባል ሰው በመጀመሪያ አንተ በህግ የምንፈልግህ ሰው ነህ። አንተ ጄኖሳይደር ኤድስ አለብህ ብላ ስሙ። አንተ ኤድስ ብቻ አይደለም አጋንንትም ያለብህ ጄኖሳይደር፣ የስንት ንጹሃን ደም ያፈሰስክ አንተ መሃይም። እኛ እንፈልግሃለን በህግ እኛ። አንተ ጦር ጠበንጃ ይዘህ ጦር ይዘህ ንጹሃንን ስትጨፈጭፍ ሴት ስትደፍርና ስታስደፍር የነበርክ የሰውን ልጅ እንደ ፍየል ጠብሰን እንብላ ያልክ ግለሰብ መሳሪያ ታጥቀህ ሬዲዮ ይዘህ ስትወጋ ስታዋጋ የነበርክ ነፍሰ ገዳይ የስንት ንጹሃን ደም ያፈሰስክ ሰውዬ ኤድስ አለብህ አለችኝ። አንተ ኤድስ ብቻ ነው እንዴ ያለብህ? አንተ ነፍሰ ገዳይ፣ እኛ በህግ እንፈልግሃለን። አንተ የሰውን ስጋ ጠብሳችሁ እንደ ፍየል ብሉ ብለህ የተናገር የኔ እህት፣ አንቺ ስምሽ ማን ነው? ሄለን የምትባይ ህግ ስለማታቂ የሰውየውን ማንነት ስለማታቂ ኢንቲሚዴት ሊያደርጉሽ ነው። ሶሻል ሚዲያም ላይ የሱ ጋሻ ጃግሬዎች መሀይም ጋሻ ጃግሬዎች አሉ። እንዳይሸውዱሽ መልእክቴን ለዚች ልጅ ፈጥናችሁ አድርሱልኝ። ስሟ ሄለን ነው መሰለኝ የሚባለው ካልተሳሳትኩኝ። ይኸውልሽ ፍርድ ቤት ስትቀርቢ እንደ ፍየል የሰውን ስጋ ጠብሰን እንብላ ያለውን ካሳየሻቸው አስተርጉመሽ እኔ እመኝኝ በ48 ሰዓት አገሩ ያባሩታል፣ ዲፖርት አድርገው። ስሚኝ፣ ስለ ህግ ማታቂ ከሆነ እኛን ኮንታክት አድርጊን። እኛና የኛ ሰዎች ባለሽበት ሀገር በየትኛውም አገር ላይ የኛ ሰዎች አሉ። እነሱን ኮንታክት አድርገን ካስፈለገ ምክርም ሎየርም ልናሰጥሽ እንችላለን። አንድ ነገር እንድታውቅ ይፈልጋሉ። እሱ እዛ እጅ ሲሰጥ የፖለቲካ አሳይለም ሲጠይቅ እንደ ንጹህ ሰው ነው። አንቺ ግን ቪዲዮዎቹ አሉ። አንዱን ቪዲዮ ለቅልሻለሁ። ሌላም ዩቲዩብ ላይ ብትገቢ ብዙ ቪዲዮዎች አሉ። ማስረጃውን እኛ እንሰጥሻለን። ሲወጋ ሲያዋጋ የነበረ ሬዲዮ ይዞ ጠበንጃ ይዞ የሰውን ስጋ እንደ ፍየል ጠብሰን እንብላ ያለውን አስተርጉመሽ እሱ ለከሰሰሽ ፍርድ ቤት ካቀረብሽ በ48 ሰዓት አንቺን አይደለም እሱን አንቺንም እንደዛ እያለ እንደሚያስፈራራሽ ለፍርድ ቤቱ መንገር ትችላለሽ። ህግ ስለማታቂ ነው፣ የሰውየውን ማንነትም ስለማታቂ ነው የሚያስፈራራሽ ያለው። ከሴቱ ጋር መሳፈጥ ትተህ ና ወደኛ፣ እኛ እንፈልግሃለን አንተን በህግ። አንተ ኤድስ ብቻ ሳይሆን ነፍሰ ገዳይ መሀይም 4 ነው 5ኛ ክፍል ድረስ ነው የተማርከው ሲባል ሰምቻለሁ። የመጨረሻ አንተ ዝቃጭ መሀይም የሰውን ስጋ የሰውን ልጅ እንደ ፍየል ጠብሰን እንብላ ብለህ ስትናገር የነበርክ ሰውዬ እኛ በህግ እንፈልጋለን። አንተ በህግ እንፈልጋለን። ከሴቶች ጋር መጫወት፣ ሴቶችን ማስፈራራት፣ አንተ መሀይም ኪስህ ላይ ዶላር ጭንቅላት ላይ ደግሞ ባዶ የሆንክ ሰውዬ አንተም ደግሞ አስፈራሪ ጭራሽ በአውሮፓ ሴት እያስፈራራህ አገር ቤት የሰራኸው ወንጀል ስትደፍር ስታስደፍር ስትገድል ስታስገድል የነበርክ ጄኖሳይደር እዚህ መጥተህ አንተ ደግሞ እሷን ከሳሽ፣ አንተ ከሳሽ እሷ ተከሳሽ። የኔ እህት አይ ቲንክ በጣም ንቅ ያዶን ነው። ይሄንን ቪዲዮ እንግዲህ ወዳጆች ካሉሽ በአስቸኳይ አድረሱላት። ይሄ የሚፈለግ ሰው ነው በህግ ማንነቱን ካወቁ እንደዚህ አይነት ሰው እንደዚህ አይነት አሸባሪ ሰውዬ
በ48 ሰዓት ነው አገሩም የሚያባረሩትና የሚልኩት። እና ብዙ ኢንቲሚዴት አንቺን የሚያስፈራራ ምናምን የሚልሽ እዚህ ቅራቅንቦ የሶሻል ሚዲያውን ታዩና የሱን መረጃ ከዩቲዩብም ላይ እኛም ልንሰጥሽ እንችላለን። ሲገድል ሲያስገድል የነበረበት የሰው ልጅ እንደ ፍየል ጠብሰን እንብላ ያለበትና ሌሎችም ቪዲዮዎች አሉ። ስለዚህ እኔ እናት የሱን ቪዲዮዎች አስተርጉመሽ ለፍርድ ቤቱ ካቀረብሽ እመኝኝ በ48 ሰዓት እሱን ነው የሚልኩት። እርግጠኛ ነኝ ተዋጊና አዋጊ አልነበርኩም ብሎ እጅ እንደሰጠኝ እርግጠኛ ነኝ። ፋይሉ ይታይ ባያቸው እጅ የሰጠበት ምን ብሎ እንደሰጠ ይታይ። ተዋጊ አዋጊ የነበረ የሰውን ልጅ እንደ ፍየል ጠብሰን እንብላ ያለ ሰው ይሄንን ፋይል ካወጣሽ ካንቺ ነው የሚርቀው። የኔ እናት ህግ ካላወቅሽ ህግ አዋቂ አማክሪ። ቪዲዮቹን በእጅሽ ያዢ። እኔም አንደኛውን እንደዛ የተናገረውን ሌሎቹም ቪዲዮዎች አሉ። ስለዚህ በዚህ አይነት መሀይም ሰውዬ ኢንቲሚዴት እንዳያደርግሽ በዚህ አጋጣሚ ልንገርሽ ብዬ ነው። ካስፈለግሽ ልታገኝ ትችያለሽ። ብዙ መረጃ ልሰጥሽ እችላለሁ። ያንን መረጃ ለፍርድ ቤት አቅርቢ። እንደዚህ አይነት ሰውዬ እንዲያውም በሀገሩ ራሱ ሊቀበሉት የማይገባ ሰው ነው እና የወታደር ልብስ ለብሶ ሬዲዮ ይዞ ሲወጋ ሲያዋጋ የሰው ልጅ እንደ ስጋ ጠብሰን እንብላ ሲል የነበረ ሰውዬ አንቺን ሲከስሽ አየኔ እናት ግድ የለሽም። ብዙ የኛ አዋቂዎች አሉ፣ አማክሪ፣ አናግሪ። እኛ በህግ እንፈልገዋለን ይሄን ግለሰብ። ይሄንን መልእክት ከቻላችሁ ለዚች ልጅ አትርሱልኝ። ሚዲያ ላይ የሰማሁት ያን ያህል ጠለቅ ያለ አንቺንም አላቅሽም፣ ግን ግለሰቡ ግን ምንም አይነት የመክሰስ መብት የለውም። እሱ ራሱ ተከሳሽ ነው ልልሽ ነው። እሱ ራሱ ወንጀለኛ ነው ልልሽ ነው። እሱ ራሱ ወታደር፣ በየትኛውም ሀገር ህግ ወታደር ሆኖ ሲገድል ሲያጋድል የነበረ ሰውዬ እነሱ በተለየ ኬዝ ነው የሚያዩት እንደዚህ አይነት ሰው። እሱን ደግሞ መካድ አይችልም። ቪዲዮዎቹ እንዳሉ አሉልሽ ዩቲዩብ ላይ። ስለዚህ እኔ እናት ማነው ስምሽ? ሄለን ነው አይደለ ስሟ? የምታቋት ታቋታላችሁ። እና መልእክቴን አድርሱልኝ እና በህጉና በስርዓቱ ግለሰቡ አደገኛ ወንጀለኛ የሆነ ግለሰብ እና ይሄንን ለፍርድ ቤቱ ካሳወቅሽ ፍርድ ቤቱ አንቺን አይደለም እንዲያውም እንደሚያስፈራራሽ ነገሪያቸው። ስንት ንጹሃን ሲያስፈራራ የነበረ ነው በአገሩ። አምልጦ የመጣው በጥቅም ተጣልቶ ነው እንጂ ከስርዓቱ ጋራ የዚህ ጄኖሳይድ ስርዓት ዋና አቀንቃኝ አባል አጋፋሪ የነበረ ግለሰብ። ስለዚህ አንቺ አይደለም የምትከፊው ገንዘብ እሱ ነው የሚከፍለው። አንቺ አይደለሽም ወንጀለኛ፣ እሱ ነው ወንጀለኛ። ይህንን ለፍርድ ቤቱ ለማስረዳት ሞክሪ፣ ሀቁ እንድታውቂ ብዬ ነው። እናንተ ወርቁ አይተነውን የምታውቁት በምንድን ነው? እኔ ማውቀው ወርቁ አይተነው ድሃ ሲደግፍ ድሃ ሲረዳ ምናምን ብዙ ገንዘብ ሲደግፍ ነው ማውቀው። ሌላ ማውቀው ታምር የለም። ወርቁ አይተነው ጥሩ ሰው እንደሆነ ነው ሚዲያ ላይ ማውቀው። ሁለተኛ ደግሞ ሄለን የተባለችው ግለሰብ በተደጋጋሚ የሰውን ስም በማንቋሸሽ በተደጋጋሚ ሰውን በማዋረድ በተደጋጋሚ ማንኛውንም ሰው ከፍ ዝቅ እያደረገች ሚዲያ ላይ አበባና አንበሳ የምትሰበስብ አይነት ሰው ነው የምትመስለኝ። እኔ እንደዛ ነው ማውቃት ሄለንን። እና እናንተስ ወርቁ አይተነው ቦታ ላይ ብትሆኑ ምንድነው የምታረጉት? አንድ ትልቅ የተከበረ ሰው፣ አንድ ባለ ሀብቱን በምን ያምጣ I don't care። ይሄ ሰውዬ መልካም ስራ እንደሚሰራ ነው እኔ ሚዲያ ላይ ማቆም ማለት ነው። እና እናንተስ ደግሞ እንደዚህ HIV ያለበት ኤኬሌ ተብላችሁ ስማችሁ ቢጠፋ ዝም ትላላችሁ ወይ? የወርቁ አይተነው ደጋፊ አይደለሁም፣ የሄሌን ደጋፊ አይደለሁም። ኤዶም ደግሞ አሜሪካ እንደሚኖር ነው ፊልም ማረገው ማቀው። የሱ ቪዲዮ አንዳንዴ ይመጣልኛልና ኮንቴንቱ ምን እንደሆነ አላቅም፣ ኦቤሲሊ ማን እንደሆነ አላቅም ኤዶምን። እና እንዴት ነው ሐሳባችሁ ምንድነው? አስተያየታችሁ ምንድነው የሚለውን ከናንተም ሐሳብ ለመስማት ጭምር ነው ይሄንን ቪዲዮ የሰራሁት። እቺን ቪዲዮ ሰምተን እንምጣ፣ ሄለን ያለችውን ማለት ነው።
ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው፣ ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ በፍርድ ቤት ተጥሏል። ፍርድ ቤቱ በእገዳው ላይም የገንዘብ ቅጣትም አክሎበታል። በዚህም ተከሳሿ በቲክቶክ ላይ እናንተ እንደዚች አይነት አሁን እቺ በጣም ባለጌነት እግዚአብሔርን ነው የምላችሁ። አንደኛ ኢሱ የሚባል አለ አይደለ? ኢሱን ከመሬት ተነስታ እንዴት እንዳለችው በእግዚአብሔር ስም ሰውየው ትዳሩ እንዲበትል ልጆቹ ላይ በቃ በጣም ከባድ ክራይሲስ ነው ያደረሰችበት ማለት ይቻላል። በስተመጨረሻ ደግሞ ጆሲ ነው። ሄለን ግልጽ ሰው ናት። ያገኘችውን ነው ነገሯት። ወርቁ አይተነው ኤችአይቪ ቫይረስ አለበት እንደሰማነው ነው አለበት ዛስ ይኖርበታል። እንዝላል ሲያረግ ጫት ቤት ሺሻ ቤት ከሞጣ ቀራኒዮ ከአሜሪካ ወስዶ እዛ ሲላላጥ ቂጡን በልቶ እንተላጡ ሞጣ ቀራኒዮ እየቀነሰ ነው ራሱ ሞጣ ቀራኒዮ ኤችአይቪ ቫይረስ አለበት። ቤጅ እንስሳ ልጅ ዶንቆሮ ማአየም ኢዲየት ወርቁ አይተነው ማን ነው ምንድን ነው የብልጽግና ቂጡ ሲበሉት የነበረ የተሰጠ ገጸ በረከት የዘይት ፋብሪካ አይደለም እንዴ? ለሱ ስራ ማስኪያጃ ዘርፎ የወጣ ወንበዴ ያገር ሀብት የበላ ነው። በሱ ብር ነው የሚልሽለሸለሸው፣ በሱ ብር ነው ማንንም የሚያምታታው። ዘርበል ምን የምታመጡት ነገር የለም። ምድረ ዝምባ ትርመጠመጥ ጫት ቤት ሺሻ ቤት ባይናችን በብረቱ ሞጣ ቀራኒዮ ወስድ ቂጡ እንደከለ ኤችአይቪ ቫይረስ አስተላልፈበት ወራለ ምን አባት ትላለ? ጆሲ ተናገረ፣ ሞጣ ተናገረ፣ አህያ ፈሳ ተብለው አፍንጫ አያዝምና ያው ጆሲን እንደምታዩት ነው። ወርቁ አይተነው ጥፋተኛ ነው ወይስ ጆሲና ያ ኤዶ የሚባል ሰውዬ ልክ ናቸው የሚለውን ሐሳብ አስተያየት ኮሜንት ላይ የራሳችሁን ሐሳብ ግለጹ። ድጋፋችሁ ከኔ አይላይ። KB ስማርት ሪአክሽን ዩቲዩብ ቻናል ያድሴ ነው። ባካችሁ ደገፍ አድርጉኝ። ሰላማችሁ ይብዛ።